አሁን ደግሞ ያለን መንግስት አሁን ከብሔሮቹ ኦቶኖመስ ሪሌቲቭ ኦቶኖሚ ያለው ለዚህም ነው ኦሮሚያ በድሮን ይደበድባል አማራ ክልል ይደበድባል የሚያዳላ ቢያማ ቢሆን አንድ ቦታ ብቻ ነበር የሚመጣው በተፈጥሮ ስቴት ከመደብ አንፃር በተለይ በመናይበት ጊዜ ወይ ከብሔርስና ሪሌቲቭ ኦቶኖሚ ያለው እሱ እንዋይበት ሁለተኛ እህታችን ያቀረበችው ብዙ ነገር ተመችቶኛል ሞደርን የሆነ አቀራረብ ነው ግን አንድ ግርም ያለኝ ቅቡልነት ከዚህ በፊት የነበሩት መንግስታት ቅቡልነት የላቸውም የኔ የሚባል መንግስት አልነበረም ይሄ መቼም ከእድሜ ማጠር የመጣ አናሊሲስ መስለኛል እኔ 5 መንግስት አይቻለሁ እህታችን ሜቢ አንድ ወይ ሁለት ነው ያየችውና ይሄ ቢስተካከል የተቀረው በሙሉ በጣም ተመችቶኛል ሌላ አቶ ዘሪሁን ጋር ነው የሚሄደው አቶ ዘሪሁን ይሄ ስብስብ ይሄ ጉባኤ ዝም ብሎ የውይይት ብቻ እንዳይሆን የሚለው ነገር ውይይት እንዴት ነው አንደርማይን የሚሆነው የሀገራችን ችግር እኮ ዳያሎግ ነው ዳያሎጂካል መሆን ስላቃተን ከተወያየንም እርግጥ አድርገን ጥሩ ሀሳቦች ከያዝን እኛን ለፖለቲካል ስብስብ እንትን የመጨረሻ ማሳረጊያ የሚባል ነጥብ ይዘን መውጣት የለብንም ሲምፕሊ ሀሳቦች ተንሸራሽሩ አሁን ወደ ዋናው ጥያቄ እኔ ፕሮፌሰር ባህሩ ጋር ነው የሚሄድ የሚፈልገው ፕሮፌሰር ባህሩ ሲጀመር በቅርቡ ኤዲት ያደረጉት መጽሐፍ አለ ለዚህ ስብስብ ፕሪሉድ ሊሆን ይችል ነበር ቅድም አንድ ይጠቅሰውታል ስለ ኮሌክቲቭ ሄሪቴጅ የተለያዩ ሂስቶሪያን ሰብስበው እስቲ እንደሚያገናኝ ነገር አለ ብሎ ያተሙት አለ በጣም ጥቂት ነው እሱ እዚህ መታወቅ ነበረበት የሚል አለ ግን ለሂድና እኔ ጥያቄ ግን አለኝ አቶ ባህሩ ጋር ምንድነው ክፍፍል ፈጥረዋል ድሮም አይመችኝ አሁንም አይመችኝ ሂስትሪ ዲፓርትመንቱን እንደ አንድ ፒለር ይወስዱና ከዛ በፊት የነበረው አንሳይንቲፊክ የሆነ በኋላ ሳይንቲፊክ የሆነ ከዛ በፊት የነበረው ፖፑላር በኋላ ፕሮፌሽናል የሆነ ሂስትሪ ለምሳሌ ተክለጻዲቅ መኩሪያ እንደ ብሪጅ ነው የሚያወራው ተክለጻዲቅ መኩሪያ በፕሮፌሰር ባህሩ አንፃር ምንድነው እየዳዱ እየወደቁ እየተነሱ ወደነ ባህሩ ይሄዱ ግን ያልደረሱ ሰው ናቸው ይሄንን ያልቀበለው በራሱ የመጽሐፋቸው መገምገም ይችላል በራሳቸው ወደዛም ወደዚህ ይሄዱ አይደለም ያሉት አንድ የተወሰነ በረከት አቅርበዋል የገረመኝ ሁለት ቃል ኖሽን አመጡ ሂስትሪ ዲፓርትመንት ሲቋቋም ብሮድን አረገ ሲሞቹ ብሮድን አረጉ shift of geographic focus ብለዋል መጀመሪያ ላይ ይሄ አልሆነም ሃራልድ ማርክስ 6 years of Ethiopian historiography ብሎ የጻፈው ላይ ይናገራል ፕሮፌሽናል ሂስቶሪያንስ ተሰባስበን ስንጀምረው ዲፓርትመንቱ አንደኛ ኢትዮጵያ እንዴት ወደ ዘመናዊነት ገባች ሁለተኛ የኢትዮጵያ ስቴት እንዴት ሰርቫይቭ አደረገ ምናምን ስንል ፕሬሸር ከውጭ መጣብን ከሊበሬሽን ፍሮንት ብለዋል እሳቸው እንደሚሉት ኤክስፓንድ ቢያደርግ ነው ጂኦግራፊካሊ በኋላ በኤምኤ በምናምን መጥቶ ይሆናል ትልቆቹ ጸሐፊዎች መጥቀስ ይችላል ሰርጎን መሬድን ታደሰን እሳቸውንም ፕሮፌሰር ሽፈራውን መጥቀስ የተሰራው ሰሜን ላይ እና ቢሆን ኖሮ ለምሳሌ ነፍሳቸውን ይማርና ፕሮፌሰር ላጲሶ ሂስትሪ ዲፓርትመንት ይቀበላቸው ነበር ያ ስፋት ቢኖር አልተቀበላቸው ሲሞቱ ነው የተቀበላቸው አዲስ አበባ ዩኒቨርሲቲ ይሄ ትርክት የሚባለው ኖሽን አዘ ኮንሰፕት ኤፒስቴሞሎጂካል ፋውንዴሽን አለው ወይ ዝም ብለህ ትርክ ስለወራ ህዝብ ተቀብሎ ይሄዳል ወይስ ማቴሪያል ቤሪንግ አለው እቺ ፊሎሶፊካል ጥያቄ መልሱት ሁሉም ተበደልኩ የሚለው ከዚህ አኳያ ስለሆነ ማለት ነው ስለዚህ በዚህ